ወይኔ ጋይስ የምር በጣም ነው የሚደብሩ። አብርሃም ታግቶ ነው እንደ ያለው እንደ እኛው እኮ ማለት ነው ፈልገው ያለውን ኤፍሬምና እና ውሰድ እኮ ነው አለ። የምር ኤፍሬምና እና ውሰድ ሰምታችኋል አይደል? ኤፍሬምና እና ውሰደኝ። መቼም አልሰማንም አትሉም። አሁን ዳኒ ቤት ላይ የተለቀቀ ነገር አረ በሎ አሁን ማለት የሩትዬ ደጋፊዎች የሩትዬ ፋሚሊዎች ማለት ነው ፈታ በሉ። የምር አሁን አብርሽ እንደዚህ ካለ ማለት ነው ሊቡ ያለው ወደ ሩታ ስለሆነ ወደ እነዛ ልጆች ጋር መመለስ ፈልጓል። አሁን ይመጣል ማለት ነው። እንደዚህ ካለ መምጣት ይፈልጋል ማለት ነው። ሄርሜላ ዝም ብላ ጓ ታረጋለች እንጂ መመለስ የሚፈልግ ከሆነ ማንም የሚያስገድድ ሰው ስለሌለ ማለት ነው ይመለሳል። እናንተ ተረጋጉ። የምር ማለት ነው የሩትዬ ውስጦች የሩትዬ ማለት ነው ልቦች ሊበልላቸው እንጂ ይመቻቸው። የምር ብትጨነቁ ምን ብትሉ ማለት ነው ያ በቃ እኔም ይሆንኩ ያሉት ነገር ነው ባይዞ በጣም ነው የሚያስጠላው። እንደዚህ አይነት ነገር መስማት ማየት ሁሉም ነገር በጣም ነው የሚያስጠላው። እንደዚህ ተደስተን ምናምን እንደዚህ መሀል ላይ ሲቆም ምናምን በጣም ነው የሚያስጠላው። ደስታቸው ልጃቸውን አንድ ላይ እንዲያሳድጉ ደስታቸውን ፋንድሉ ምናምን ነው የምንፈልገው እኛ ማለት ነው። አሁን በእንጀራ አባት ልጇን እንድታሳድግ አንፈልግም። በአባቷ ልጇን እንድታሳድግ ስለምንፈልግ ነው እንጂ ሌላ ለኛ እኮ የሚጨምረን የሚቀንሰን የሚሰጡን ነገር አንድ ነገር የለንም። ታውቃላችሁ ባይዘው ማለት ነው። ግን ልጃቸውን አንድ ላይ ሆኖ እንዲያሳድጉ ስለምንፈልግ ነው። ከእንጀራ አባት ምናምን እንዲያድጉ ስለማንፈልግ ነው። ምክንያቱም የነሱን ከመጀመሪያ እስከ ጥንቱ የምናውቀው የሩታ ደጋፊ ብቻ ነን። ሌሎች ኮተቶች ምን የማያውቁም የመር። ስለዚህ አሁን ተረጋጉ። የመር ማለት እንደዚህ አይነት ድምጽ ከሰማችሁ አብርሃም በቃ መምጣት ይፈልጋል፣ ግን ታግቶ እንዳለ ቆጠሮ ታግቶ ነው ያለው። ኑና ውሰዱ የት ነክ ፍሬም ነው ያለ። እሱን ሰምታችኋል።